አታስለምዱኝም ታስለምዱኛለህ ለመጨረሻ ያዙልኝ አጠጋ የትርፍ ነቢያት በአጭበርባሪዎች የተያዘች ኢትዮጵያ በአዲስ አበባ እምብርት የሰማይ ጠቀስ ፎቆች በፈጣን ሁኔታ በሚገነቡበትና የኮንስትራክሽን ድምጾች በማይለይበት በዚህ ዘመን ሌላ አይነት አዲስ በከፍተኛ ፍጥነት እየለመለመ ያለ ኢንዱስትሪ ይገኛል። ይህ ተስፋን መሰረት ያደረገ በታምራት ግብይት የሚሸጥና በችግረኞች የኑሮ ተስፋ መቁረጥ የሚደገፍ ኢንዱስትሪ አይነት ነው። ኢትዮጵያ ለዘመናት የጥንታዊ ክርስትና ምሰሶና የሃይማኖት ጽናት ማሳያ ሆና ቆይታለች። ነገር ግን ባለፉት 10 ዓመታት አዲስና አስደንጋጭ ክስተት በኢትዮጵያ ምድር ነግሷል። ይህም የነቢይ ስምን የለበሱ አጭበርባሪዎች መበራከትም ነው። ናስክ ወደን ይህ ክስተት ሃይማኖታዊ ሽግግር ብቻ ተደርጎ ሊወሰድ አይገባም። ይልቁንም ጥልቅ የሆነ ማህበራዊ ቀውስ ነው። በውድና ዘመናዊ የጣሊያን ልብሶች የሚለብሱ ማራኪ አንደበት ያላቸው ካሪዝማቲክ መሪዎች የጤና የሀብትና የመለኮታዊ ሞገስ ብቸኛ ቁልፍ በእጃቸው እንዳለ በየመድረኩ ይናገራሉ። ነገር ግን የእነሱ የባንክ አካውንት ሲያብጥና ትላልቅ ቪላዎች ሲገነቡ በዚያው ልክ የፈረሱ ቤቶች፣ ባዶ የቀሩ ኪሶችና ተስፋ የቆረጡ ዜጎች ቁጥር አብሮም እየጨመረ ይገኛል። ዛሬ እያየን ያለነው ግለሰብ አጭበርባሪዎች ብቻም ሳይሆን መንፈሳዊ ንቃተ ህሊና በከፍተኛ ሁኔታ መውደቁና ኢትዮጵያ ለትርፍ ነቢያት ምቹ መሬት ያደረጋትን ማህበራዊ ኢኮኖሚያዊ መዋቅርን ይሆናል። ውድ የማለዳ ቤተሰቦቻችን እንደምን ከረማችሁልን? ሰላምታችን በያላችሁበት የዓለም ዳርቻ ይድረስልን እያለን ዛሬ በአዲስ መሰናዶ መጥተናል። የምንሰራቸው ቪዲዮዎቻችንን ከወደዳችኋቸው ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቻናላችንን ይደግፉ እያልን ወደ ያዝንላችሁ መጠናቀር እናልፋለን። አሁን ያለንበትን ሁኔታ በጥልቀት ለመረዳት መጀመሪያ የኢትዮጵያ መንፈሳዊ ገጽታ እንዴት እንደተቀየረ መተንተን ያስፈልጋል። በኢትዮጵያ የወንጌል አማንያዎች እንቅስቃሴ የተወለደው በደርግ ዘመን በነበረው ጽኑ መከራና ስደት ውስጥ ነው። ያን ጊዜ እንቅስቃሴው የተገለሉ ሰዎች መጠለያ በቁጠባና በትህትና የሚኖሩ በሚስጥር የሚሰበሰቡና ትኩረታቸውም ከምድራዊ ድሎት ይልቅ ከሞት በኋላ ባለው መንፈሳዊ ሕይወት ላይም ነበረ። ይሁን እንጂ ከ1990ዎቹ መጨረሻና ከ2000ዎቹ መጀመሪያ ጀምሮ በንቅናቄ ውስጥ ትልቅ ለውጥ ተከሰተ። የቀድሞ ቁጠባና አስተዋይ የጴንጤቆስጢኖ እምነት በኒው ፕሮፌቲክ ወይም አዲስ ነብያዊ እንቅስቃሴ ተተካ። ይህ አዲስ ማዕበል በአሜሪካ የቴሌቪዥን ስብከት ስልቶች መቅዳት ብቻ ሳይሆን ከሀገር በቀል አጉል እምነቶች፣ ከባህላዊ መናፍስት አምልኮ ትርክቶችና ከዘመናዊ ከፍተኛ ካፒታሊዝም ወይንም ሃይፐር ካፒታሊዝም አስተሳሰብ ጋር ተቀላቀለ። የዚህ እንቅስቃሴ ማዕከላዊ አስተሳሰብ የብልጽግና ወንጌል ነው። በዚህ አምልኮት ድህነት የማህበር ኢኮኖሚ ወይም የሀገር ችግር ሳይሆን መንፈሳዊ እርግማን ተደርጎ ይወሰዳል። ሀብት ደግሞ የእግዚአብሔር ሞገስ ብቸኛና ዋነኛው ማረጋገጫ ተደርጎ ይቆጠራል። በተለይም በ2026 የሀገሪቱ ፖለቲካዊ መሪ ቃል ብልጽግና ከሆነበት ጊዜ አንስቶ በብሔራዊ ምኞትና በሃይማኖታዊ አስተምህሮ መካከል ያለው መስመር በከፍተኛ ሁኔታ ደብዝዟል። ካልተሳካልህ በተወሰነ ነቢይ ብቻ የሚፈታ መንፈሳዊ እገዳ ወይንም የወላጅ እርግማን አለብህ፣ ያንን ለማስለቀቅ ደግሞ ክፍያ መፈጸም አለብህ የሚለው የእምነት በኢትዮጵያን ስነ ልቦና ውስጥ አንድና ብቸኛ አማራጭ ሆኖ እንዲሰርጽ እየተደረገ ይገኛል። እነዚህ ፓስተሮች በሺዎች በሚቆጠሩ ሰዎች ላይ እንዲያለ የብረት ጨበጥ የመሰለ ተጽዕኖ እንዴት ሊኖራቸው ቻለ የሚለውን ስንመለከት ይህ በእምነት ብቻ የሚገለጽ ሳይሆን በጥልቅ ስነ ልቦናዊ ማጭበርበር
ላይም የተመሰረተ የተጠና የሥራ አካሄድም ነው። በዘመናዊው የኢትዮጵያ ነብዩ አገልግሎቶች ከፍተኛ ጥራት ያለው የቪዲዮና የድምጽ ትዕይንትም ነው። ዘመናዊ መብራቶች፣ ፕሮፌሽናል የድምጽ ምህንድስናና ስሜትን የሚቀሰቅሱ ሙዚቃዎችን በመጠቀም ፓስተሮቹ ታዳሚዎቻቸውን ለከፍተኛ ስሜታዊነት ያዘጋጃሉ። በዚህ ሁኔታ ውስጥም የሰው የአእምሮ ትዕዛዝን ለመቀበልና ለማመን በጣም ዝግጁ ናል። ፓስተሩ ተአምር እያየሁ ነው በሚል ሲጮህ ሙዚቃው ከፍተኛ ድምጽን ሲያሰማ ፕሌስቦ ኢፌክት ይከሰታል። ለምሳሌ በከባድ የወገብ ህመም የሚሰቃይ ሰው ድንገተኛ የአድሬናሊን መጨመር ተሰምቶት ህመሙን ለደቂቃዎች ሊረሳውም ይችላል። ይህም እንዲቆም ያደርጓል። ህዝቡ በጩኸት ያድማል። ይህ ተአምር በ4K ካሜራ ተቀርጾ በአንድ ሰዓት ውስጥ ታላቅ ዜና ተብሎ በዩቲዩብ ቻናል ላይ እንዲጫን ይደረጋል። ሌላው ደግሞ መረጃን አስቀድሞ ማግኘት ነው። ትንቢቶች ብዙ ጊዜ በጣም ዝርዝር መረጃዎችን፣ የስልክ ቁጥሮችን፣ የቤት ቀለሞችን፣ የባንክ ሂሳብ ቁጥሮች ወይንም የሞቱ ዘመዶች ስምን ሲያካትቱ ተመልክተናል። ለተራውና ለተጨነቀው አማኝ ይህ ፍጹም መለኮታዊ እውቀት ነው እንዲል ያደርገዋል። ነገር ግን ለተንታኝ ይህ ኮልድ ሪዲንግ ወይንም በንግግር ውስጥ ያለ መረጃ ማውጣት ነው። ወይንም ደግሞ ሆት ሪዲንግ መረጃን ቀድሞ ማግኘትም ነው። በቤተ ክርስቲያን ውስጥ ያሉ አስተናጋጆችና የመረጃ ቡድኖች አገልግሎቱ ከመጀመሩ በፊት በህዝብ መካከል በመቀላቀል ወሬዎችን እንደሚያባብሱ የታዳሚዎችን ሶሻል ሚዲያ በማየትና የመኪና ሰሌዳን በማጥናት መረጃዎችን በጆሮ ማዳመጫ ወይንም ኤርፎን ለፓስተሩ እንደሚያቀብሉ የሚጠቁሙ በርካታ ሪፖርቶችም እየወጡ ተመልክተናል። ሌላኛው ዘር መዝራትና የማይመለስ ወጪ ስህተት። ከሁሉ በላይ አደገኛውና ወንጀል ነክ የሆነው ክፍል ዘር መዝራት ነው። ተከታዮች ለወደፊት በረከትና ሀብት ሲሉ የመጨረሻ ቁጠባቸውን እንዲሰጡ ይገፋፋሉ። በስነ ልቦና ደረጃ ይህ ሳንክ ኮስት ፎልሲ የተባለውን ስህተት ያስከትላል። አንድ ሰው አቅሙ የማይፈቅደውን 100 ሺህ ብር አንዴ ከሰጠ በኋላ ተታለልኩ ብሎ ማመን ለራሱም ለህብረተሰቡም ይከብደዋል። ይህንን ማመን ሞኝ መሆኑን መስክሩን ማረጋገጥ ስለሆነ ይልቁንም ቀጣይ ዙር የቀድሞውን ትርፍ ያመጣል በማለት ተጨማሪ ገንዘብ መክፈሉን ይቀጥላል። በሌላ ክፍል የምንመለከተው ማህበር ኢኮኖሚያዊ ግምትን ይሆናል። ለምን ኢትዮጵያ ለምን አሁን የሚለውን ጉዳይ። የአጭበርባሪ ፓስተሮች መበራከት ያለ ኢትዮጵያ ወቅታዊ ተጨባጭ ሁኔታ መተንተን አይቻልም። እንደ አውሮፓውያን አቆጣጠሩ በ2006 ሀገሪቱ ከባድና ያልተጠበቁ ፈተናዎች እየገጠሟት ይገኛሉ። የማይቆም የዋጋ ግሽበት፣ የውስጥ ግጭቶች ያስከተሉት ማህበራዊ ቀውስና ከፍተኛ የወጣቶች ስራ አጥነት የሆነ አሳሳቢ የሆነ ዕቃ ጉዳይ ያለውና ለንግድ ምክንያት ልክ ዕቃ መሸጥ ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ ቀየርኩት አለ። አይ ኢየሱስ ጌታ ነው። አሜን ሃሌሉያ። ባዳዳዳ በኢየሱስ ስም ሆኖልሃል። ለምለም ጉቱዬ ጨምር እንገናኛለን። ባክኔ አውቄ ነው ሲፈትኝ ነበር። ምንም አይኔንም አያመኝም። 1000 ብርም አላልኩም። ለማኝ ሌባ አሜን አሜን አሜን። እና ስራ ለፍቶ ውጤትን ማግኘት በሲስተም ችግሮችን በሙስና ምክንያት አስቸጋሪ በሆነበት ኢኮኖሚ ውስጥም ነብያዊ ቃል እንደ መንፈሳዊ ሎተሪ ትኬት ይታያል። ስርዓቱ ካልሰራ ሰዎች ወደ ከተፈጥሮ በላይ ኃይል ይዞራሉ። አንድ ፓስተር የአሜሪካ ቪዛ ወይንም ድንገተኛ የቢዝነስ ስኬት ቃል ሲገባ ሃይማኖት እየሸጠ ሳይሆን ከድህነት ከጭንቀት መውጫ መንገድ ወይንም ኤግዚት ስትራቴጂ እየሰጠ እንደሆነም ያመለክታል። የባለስልጣናትና የምሳሌ ክፍተት። በባህላዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ የጴንጤ እምነቶችም ምንም እንኳን ተጽዕኖ ቢኖራቸውም ለዘመናዊና ለቴክኖሎጂው ቅርብ ለሆነው ወጣት ብዙ ጊዜ ያረጀ መስሎ ይታያሉ። አጭበርባሪ ፓስተሮችም ይህንን ክፍተት የሚሞሉ ዘመናዊ በመሆን ነው። ማህበራዊ ሚዲያን በብቃት ይጠቀማሉ፣ እንደ ትልቅ ባለሀብት ይለበሳሉ፣ እናም በዘመናዊ ምኞት ቋንቋ ይናገራሉ። ምንም አይነት የረጅም ጊዜ መንፈሳዊ ተጋድሎ ወይንም ግብረ ገብነት የማይጠቀም ፈጣን መንፈሳዊነትን ያቀርባሉ። የሚፈልገው አንድ ጊዜ ዘርን መዝራት ብቻ እንደሆነም ይናገራሉ። የዚህ እንቅስቃሴ ሰብአዊና አገራዊ ዋጋ
እጅግ ዘግናኝ የሆነ ዝምተኛ ወረርሽኝ እየሆነ መጥቷል። የጤና ቀውስ በገጠራማ በሆነ በከተማ ነብያዊ ፈውስ ተገቢውን የሕክምና ሳይንስ እየተካ ነው። አንድ ስኳር፣ የደም ግፊት ወይንም የሳምባ ነቀርሳ ያሉ ሊታከሙ የሚችሉ በሽታዎችን ያለባቸው ሰዎች ፈውሶችን ተጋልጧል ተብለው መድኃኒቶቹን እንዲያቆሙ ይገደዳሉ። ውጤቱም በሺዎች የሚቆጠሩና ሊከላከሉት የሚችሉትን ሞት መበራከትም እየሆነ መጥቷል። ቤተሰቦች ስለሚፈሩና የእምነት ማጣት ተብለው እንዳይወቀሱ ይሞትን ብዙ ጊዜ ተደብቆ እንዲቀመጥም ይሆናል። የቤተሰብ መበታተን እነዚህ አገልጋዮች ከፋፋይ ትንቢቶችን ወይንም ዳይቨርሲ ፕሮፌሲ በስፋት ይጠቀማሉ። አንዲት ሴት አማትሽ ጠንቋይ ስለሆነች ነው ልጅ የማትወልጂ ወይንም ባልሽ እንዳያድግ የሰራው የእናቱ መተት ነው ይሉታል። ይህ ማህበረሰቡን ትስስር በማጥፋት በቤተሰብ ውስጥ መተማመንን በጥንቆላና በመንፈሳዊ ውጊያ ፍርሃት ይተካዋል። ሌላኛው የኢኮኖሚ መዘረፍ በሚሊዮን የሚቆጠር ብር ከምርታማው ኢኮኖሚ ወጥቶ ወደ ጥቂት ግለሰቦች ኪስ እየገባ ይገኛል። ኢትዮጵያ በውጭ ምንዛሬ እጥረትና በኢንቨስትመንት እየተቸገረች ባለችበት በዚህ ወቅት ላይ እነዚህ ነቢያት በዱባይ በቱርክና በአውሮፓ የቅንጡ ቤቶች እየገዙ የዕዳዎችን አስራት ወደ ግል ሀብት ይለውጣሉ። ይህ ገንዘብ በሃይማኖት ስም የማበጥ ወይንም መኒ ላውንደሪንግ ይህ ገንዘብን በሃይማኖት ስም የማጠብ ወይንም መኒ ላውንደሪንግ ተብሎ የሚጠራም ነው። አሁን ወደ 2026 እና ከዚያ በላይ ስንመለከት የኢትዮጵያ መንግስት ትልቅ የመርህ ፈተና ከፊቱ ተደቅኗል። የሃይማኖት ነጻነትን ሳይጋፋ እነዚህም በግልጽ የሚታዩ ማጭበርበሮችን እንዴት መቆጣጠር ይችላል የሚለው የአሁኑ የኢትዮጵያ ሕግ ለሃይማኖት ተቋማት በጣም ላላ ያለና ምቹ ነው። አንድ መንግስታዊ ያልሆነ ድርጅት ወይንም ኤንጂኦ ጥብቅ የፋይናንስ ኦዲት አይደረግባቸውም። ይህም በቤተ ክርስቲያን ለግብር ስወራና ለህገወጥ የገንዘብ እንቅስቃሴ ፍጹም መደበቅ ያደርገዋል። መንግስት ጠንከር ያለ እርምጃ ቢወስድ በፓስተር ላይ የሚነሳው ማንኛውም ትችት እንደ ሃይማኖት ስደት ከሚቆጠሩ በሚሊዮን የሚቆጠሩ አክራሪ ተከታዮችም ተቃውሞ ሊገጥም ይችላል። እውነተኛው ኢኮኖሚ ተስፋ ፍትህ ካልተፈጠረ እነዚህ አጭበርባሪዎች ሁልጊዜም በሰፊው የሚነግዱባቸው ሰለባዎችም ይቀጥላሉ እንደማለትም ነው። በአሁኑ ወቅትም ኢትዮጵያ የእነዚህ አይነቱን ነቢያዊ የንግድ ሞዴልን ወደ ውጪ በስፋት እየላከች ነው። ኢትዮጵያ ነቢያትን በአሜሪካ በአውሮፓና በአውስትራሊያ የሚኖረውን የዲያስፖራ ማህበረሰብ እየዘረፉ ከፍተኛ ገንዘብም ይሰበስባሉ። ዲያስፖራው ለሀገሩ ለወገኑ ያለውን ናፍቆትና ርህራሄን በመጠቀም ለታላቅ ቤተ ክርስቲያን ግንባታ ወይንም ለህፃናት ማሳደጊያ በሚል ስም በወረቀት ላይ ብቻ ለሚኖሩ ፕሮጀክቶች በሚሊዮን የሚቆጠሩ ዶላሮችንም ይቀበላሉ። ይህ ገንዘብ ግን የሚውለው ለፓስተሮች የቅንጦት ኑሮና ለግል ዝናቸው ማሳደጊያ ብቻ እየሆነ መጥቷል። በኢትዮጵያ የአጭበርባሪ አገልጋዮች መበራከት የአንድ ትልቅ ክፍተት ምልክትም ነው። ይህም ሰዎች ከክብር ለድህነትና ለተስፋ ያላቸውን ትልቅ ጥምም ነው። ታምር በራቀው ዓለም ውስጥ ታምር መፈለግ የሰው ልጅ ተፈጥሮም ነው። ሆኖም እምነት የሰው ልጅን የሚያነቃቃ የብርሃን ቤት እንጂ የጥቂቶች የግል ንግድ ድርጅት መሆን የለበትም። በኢትዮጵያ ረጅም ታሪክ ውስጥ እውነተኛ መንፈሳዊ ማለት ራስን ለሕዝብና ለፈጣሪ መስዋዕት ማድረግ እንጂ ግለሰቦችን በድሆች ደም ማበልጸግ አይደለም። ወደፊት ለመራመድ የኢትዮጵያ ማህበራዊ ትስስር ህልውናን የመሰረተው በሕዝብ መንፈሳዊ ማስተዋል ላይም መመስረት አለበት። በእግዚአብሔር ድምጽና በስግብግብነት ድምጽ መካከል ያለው ልዩነት መለየት የሀገር ህልውናም ጉዳይ ሆኗል። በቀጣይ ጊዜ አንድ ነቢይ ለበረከት በሚል የመጨረሻ ቁጠባን ወይንም የወር ደመወዝን ሲጠይቅ ቆም ብሎ ራስን መጠየቅ፣ በእውነት በዚህ ድርጊት በረከትና ስኬት ያገኘ ማን ነው? አንተ ወይስ የእነሱ ቢላ? በመጨረሻም የሐሳባችን መደምደሚያ ይህ እንደ ኢትዮጵያ ባሉ በጣም ሃይማኖተኞችና ጨዋ ማህበረሰብ ውስጥ ለመወያየት እጅግ ከባድና ስሜት የሚነካ ራስ እንደሆነ እናስተውላለን። ነገር ግን ዝምታ ለእነዚህ ማጭበርበሮች ዋነኛ ምክንያት ሆኖም ይገኛል። እርሶ ተሞክሮ ምንድነው? በእርሶ አካባቢ በቅርብ ዘመዶ ላይ እነዚህ እንቅስቃሴ ተጽዕኖ አይተዋል ወይ? መንግስት እነዚህን ተቋማት እንደ ማንኛውም ንግድ ኦዲት ሊያደርጋቸው ይገባል ወይስ አይገባም የሚለውን ለውይይቱ በኮሜንት ላይ ያስቀምጡ። ግንዛቤን ለመፍጠር ይህንን ቪዲዮ ለወዳጅ ዘመዶቻቸው ያጋሩ። በያላችሁበት ሰላም ክረሙ።